ዲኤም ላይ በደረሰ መሰረት ዛሬ ፒያሳ ተገኝተናል። እቺን ስክሪፕቶችን የምንቀይረው ይሆናል። ሌትስ ጎ ወደ ቪዲዮ። ዲኤም ላይ በደረሰን ኦፈር መሰረት ዛሬ የተገኘነው ስማርት ፎር ኢትዮጵያ ነው። እሺ ሰላም ካለላመጣችሁ። እሺ ሰላም፣ እኛ ስማርት ፎር ኢትዮጵያ እንባላለን። ስለኛ አገልግሎቶች የተወሰነ መግለጫ ለመስጠት ያክል ቢሮው ዛሆል በአራት ዘርፎች ነው የሚሰራው። የመጀመሪያው ቴክኖሎጂ ላይ ማምረትና ማማከር እንሰራለን። የተለያዩ ዌብሳይት አፕሊኬሽኖች እንዲሁም ዲፍረንት የሆነ ዴቨሎፕመንት የሚፈልጉ ሰዎችን እንሰራለን። እንዲሁም ኮንሰልትም እንሰራለን፣ ወይም ቴክኖሎጂ ላይ የማማከር ስራና የኢምፕሊሜንቴሽን ስራ ማለት ነው። ሁለተኛው ዘርፍ ትሬኒንግ ነው። ትሬኒንግ አሁን እንደውም ብቸኛ ነበርን እስካሁን፣ አይ ቲንክ አሁን አላውቅም፣ ደሴ ላይ በዲጂታል ማርኬቲንግ ኤንድ ኢኮመርስ እና በኢንተርፕረነርሺፕ ብቸኛው ፍቃድን እውቅናም ያለን ድርጅት የኛ ነው። ሶስተኛው ዘርፍ ደግሞ በፕሮፐርቲ ላይ የማማከር፣ የመሸጥ፣ የማከራየት፣ የማኔጅመንት ስራዎችን እንሰራለን። እንዲሁም በተጨማሪ ትራቭል ላይ ትራቭል ኮንሰልተንሲ እንሰራለን ማለት ነው። ባቀረባችሁት ኦፈር መሰረት እኛ እስክርቢቶህን እንደ ትሬኒንግ ፕሮቫይደርነታችን በመነሳት መጽሐፍ ትርኳሽ መጽሐፍን በእስክርቢቶ ቀይረንልሃል ማለት ነው። እኛም እናመሰግናለን። ይሄንን መጽሐፍ በፈልጋችሁት ዕቃ ቀይራችሁ እኔን ሰብ ማድረግ ለምትፈልጉ በውስጥ አውሩኝ።